አንድ ሰው ተዋናይ፣ ዘፋኝ፣ ዳንሰኛና ቢሊዮነር የቢዝነስ ሴት መሆን እንዴት ይችላል? ያውም ከኒውዮርክ የድሆች መንደር ተነስታ የዓለምን የሙዚቃ ባህል የለወጠች ድንቅ ኮከብ። አዎ፣ ስለ ጄኒፈር ሎፔዝ ወይም ስለ ጄሎ ነው ማወራው። የጉግል ምስል ፍለጋ ወይም ጉግል ኢሜጅ ሰርች እንዲፈጠር ምክንያት የሆነችው እቺ ሴት እንዴት የሆሊውድን ዘውድ ልትደፋ ቻለች? ዛሬ የዚህችን አስደናቂ ሴት የህይወት ጉዞ እንቃኛለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር ጁላይ 24 ቀን 1969 በብሮንክስ ኒውዮርክ ነው። ጄኒፈር ሊን ሎፔዝ የተወለደችው ከፖርቶሪኮ ከመጡ ስደተኛ ወላጆች ነበር። አባቷ የኮምፒውተር ባለሙያ ሲሆን እናቷ ደግሞ መምህር ነበሩ። ምንም እንኳን የኑሮ ሁኔታው ቀላል ባይሆንም ወላጆቿ ለሶስቱ ሴት ልጆቻቸው አንድ ትልቅ ነገር አውርሰዋቸዋል። ጠንካራ የስራ ባህልና ለሙዚቃ ያላቸው ፍቅር። ጄሎ ገና በ5 ዓመቷ የዳንስ ትምህርት እንድትጀምር ተጽዕኖ ፈጥሮባታል። ህልሟ ትልቅ ነው። ብዙም ሳይቆይ እንደ ጃኔት ጃክሰን ላሉ ታዋቂ አርቲስቶች በጀርባ ዳንሰኝነት መስራት ጀመረች። ታዲያ በዚህ ወቅት ጄሎ ቤት አልባ ሆና ጎዳና ላይም ወጥታ ነበር። ትልቁ የለውጥ ጊዜ የመጣው በ1990 ነው። ኢን ሊቪንግ ከለር በተሰኘው የኮሜዲ ትዕይንት ላይ ፍላይ ገርል በመባል ከሚታወቁት ዋና ዳንሰኞች አንዷ ሆና ተመረጠች። ይህ እድል ጄሎን ከዓለም ጋር አስተዋወቃት። ዳንስ ብቻ ግን አልበቃትም። ጄሎ ወደ ትወናው ዓለም ለመግባት ኢን ሊቪንግ ከለርስን በገዛ ፍቃዷ ለቃ ወጣች። እሱም ተሳካላት። በ1997 ሴሌና በተሰኘው የህይወት ታሪክ ፊልም ላይ ታዋቂዋን ዘፋኝ ወክላ እንድትጫወት ተመረጠች። ይህ ትወናዋም ዓለምን አስደመመ። በሆሊውድ ታሪክ $1 ሚሊዮን የተከፈላት የመጀመሪያዋ ላቲና ተዋናይም ለመሆን ቻለች። በተጨማሪም በጎልደን ግሎብ ሽልማት ላይ ታጨች። አሁን ጄሎ በይፋ የሆሊውድ አዲስ ኮከብ ሆናለች። የፊልም ፍላጎቷን እንዳሳካች ወደ ሙዚቃው ኢንዱስትሪ ፊቷን አዞረች። በ1999 ኦን ዘ ሲክስ የተሰኘውን የመጀመሪያ አልበሟን ለቀቀች። ውጤቱ ምን ይሆን ይመስላችኋል? ኢፍ ዩ ሃድ ማይ ላቭ የተሰኘው ነጠላ ዜማዋ በቢልቦርድ ሆት 100 ላይ ለሳምንት አንደኛ ደረጃን ይዞ ተቀመጠ። አልበሙ ከ8 ሚሊዮን በላይ ኮፒ ተሸጠ። በ2001 እና በ2002 ደግሞ የማይደገም ታሪክ ሰራች። ጄሎ የተሰኘው ሁለተኛ አልበሟና ዘ ዌዲንግ ፕላነር ፊልሟ በአንድ ሳምንት ውስጥ አልበምም ፊልምም አንደኛ ደረጃን የያዙላት በታሪክ የመጀመሪያዋ ሴት አደረጓት። ጄኒ ፍሮም ዘ ብሎክ የተሰኘው ዜማዋ ደግሞ ምንም ያህል ሀብታምና ታዋቂ ብትሆንም የድሮ ማንነቷና የወጣች በትን ሰፈር እንደማትረሳ ለዓለም ያወጀችበት ሆነ። ጄሎ ሌላም ትልቅ ታሪክ አላት። በ2000 የግራሚ ሽልማት ላይ ጄሎ አንድ አረንጓዴ የቨርሳቼ ቀሚስ ለብሳ ታየች። ያ ቀሚስ በዓለም ዙሪያ ሰዎችን በጣም ከማስደመሙ የተነሳ በሚሊዮን የሚቆጠሩ ሰዎች ፎቶውን በኢንተርኔት መፈለግ ጀመሩ። በወቅቱ የነበረው የጉግል ሲስተም ግን የጽሑፍ ውጤት ብቻ ነበር የሚያሳየው። የሰዎችን ፍላጎት የተረዳው ጉግል ለጄሎ ቀሚስ ሲል ብቻ ጉግል ኢሜጅ ሰርች ወይም የጉግል ምስል ፍለጋን ፈጠረ። የዛሬው የኢንተርኔት ምስል ፍለጋ የተፈጠረው በጄሎ ምክንያት ነው። ጄሎ አርቲስት ብቻ አይደለችም፣ በጣም የተሳካላት የቢዝነስ ሴት ጭምር ናት። ግሎ ባይ ጄሎ የተሰኘው የሽቶ ምርቷ ብቻ ወደ $2 ቢሊዮን የሚጠጋ ገቢን አስገኝቷል። በ2021 ደግሞ ጄሎ ቢዩቲ የተሰኘውን የውበት መጠበቂያ ምርቷን ይፋ አድርጋለች። ነገር ግን ስኬቷን ለሌሎች ማካፈል ትወዳለች። ሊሚትለስ ላብስ የተሰኘው ፕሮጀክቷ እስከ 2030 ድረስ $14 ቢሊዮን ብድር ለ600,000 ላቲና ሴት ስራ ፈጣሪዎች ለመስጠት ከግራሚስ አሜሪካ ጋር እየሰራች ትገኛለች። ከአንድ ተራ የድሃ መንደር እስከ ሆሊውድ ኮከብነት የጄኒፈር ሎፔዝ ታሪክ የሚያሳየን አንድ ነገር ነው። ቁርጠኝነት፣ ጠንካራ የስራ ባህልና የማይበገር ስሜት ካለ ማንኛውንም ህልም ማሳካት ይቻላል። እናንተ ስለ ጄሎ ምን ታስባላችሁ? ይበልጥ የምትወዱት ፊልሟን ነው ወይስ ዘፈኗን? አስተያየታችሁን በኮሜንት አጋሩን። ቪዲዮ ከተመቻችሁ ይህን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ።